መንፈስ ቅዱስ የራቃቸው እህቶቻችን ወንድሞቻችን የእመቤታችን ስም ሲጠራ ያቺ የኤልሳ ልህውክት ትመራቸዋለች። ቤተ እግዚአብሔር ስንመጣ ግን ክርስቲያኖች ያ የመረረ ሕይወታችን በድንግል ማርያም ይጣፍጣል። ምልዕተ ውዳሴ ምልዕተ ክብር ድንግል ማርያም ሕይወቱን ታጣፍጥለታለች። በዚህ ኃይለ ቃል ላይ የተወሰነ እንማማራለን። እንግዲህ ከትርጓሜው እንደሰማነው የኤልሳ ማሰሮ ታሪኳ ጎልቶ እንዲነገር የሆነው የተራቡ የተቸገሩ ያጡ ያዘኑና የተከዙ ሕይወታቸው የተመሰቃቀለባቸው እስራኤላውያን ወደ መምህራቸው ወደ ኤልሳ ቀረብ ብለው ራበን አብላን ባሉት ጊዜና ሰዓት ነው። የክርስትና ሕይወት ሰው ሲቸግረው፣ ሲያዝን፣ ሲተክዝ፣ ሲርበው ሰዎች ወደሚያጭበረብሩበት ዓለም ወደዚያ ሂዶ ራበይ ጠማኝ ምን ላድርግ ብሎ ሌላኛ ችግር ፈጥሮ በችግር ላይ ችግር በሐዘን ላይ ሐዘን ሰንቆ መምጣት አይደለም። ወደ ቤተ እግዚአብሔር ቀረብ ብሎ ቤተ እግዚአብሔር የእግዚአብሔርን ስም እየጠሩ በጸሎት እግዚአብሔርን እየጠየቁ በትምህርት ደካማው ሕይወታችንን እየጎበኙ እኔና እናንተን የሚያበረቱ መምህራንን ቀረብ ብሎ ምን እናድርግ፣ ራበን ጠማን፣ ከእግዚአብሔር ጋር እንዴት እንገናኝ፣ እግዚአብሔርን እንዴት እናግኘው፣ የእግዚአብሔር በረከት ከኛ ለምን ራቀ ብሎ መጠየቅ መልካም ነው። እስራኤላውያን ይህን ያደረጉት ወደ ኤልሳ ቀረብ ብለው ራበን ጠማንና አብላን አጠጣን አሉት። በዚያን ወቅት ዘመኑ የችግር ዘመን ነው፣ የረሃብ ዘመን ነው። እህል ተክል ይቅርና ለብዙ ዘመን የሚቆዩ ታላላቅ እጽዋት እንኳ ቅጠላቸውን ያረገፉበት ግንዳቸውም የደረቀበት ጊዜና ሰዓት ነበር። በዚህን ሰዓት እስራኤላውያን የሚበሉት አጠው በረዓብ ተጨንቀው ልጆቻቸውንም እነሱንም ሕይወታቸውን የዛሬን ወደ ነገ የሚቀይሩበት ጊዜና ሰዓት አጠው በሚጨነቁበት ጊዜ መፍትሄ ያደረጉት ወደ መምህራቸው ወደ ኤልሳ መቅረብ ነው። ወደ ኤልሳ ኤልሳን በጠየቁት ጊዜ መምህራቸው ኤልሳ ዝም ብሎ እንዲሁ አልተዋቸውም። አባቶቻችን ችግር ገጥሞን ስናማክራቸው እንዲሁ ዝም ብለው አይተውንም። ችግራችንን ለችግራችን የሚሆን ጊዜያዊ መፍትሄ ያፈላልጋሉ፣ ዘለቀታዊ መፍትሄ እስኪመጣ ድረስ ማለት ነው። እናም ደቀ መዝሙሩን ጠርቶ ኤልሳ ያገኘውን ሁሉ አምጥተህ በዚህች መልእክት አድርገን ቀጥልና ለተራቡት ለእስራኤላውያን ስጣቸው ብሎ አዘዘ። በዚህን ጊዜ ደቀ መዝሙሩ መምህሩ ያዘዘውን አደረገ። ያገኘውን ቅጠል ሁሉ በዚያን ጊዜ ያገኘውን ይመራል ይጣፍጣል ሳይል ልምላሜ ያለው ሆኖ ያገኘውን ሁሉ ወደዚያች ልህውክት ጨመረና ለተራቡ ለእስራኤላውያን እንኩ ብሉ ብሎ አቀረበላቸው። ችግሩ ግን የሚበላው ሲቀርብ ወደ እስራኤል ወደ ተራበው ማንነታቸው፣ አንደበታቸው፣ አፋቸው በእጃቸው ተመጥኖ የሚሄደው ያ ደቀ መዝሙሩ ያቀረበው ምግብ በጣም የሚማረርና ሊበሉት የማይችል ነበረ። እንዲያውም እስራኤላውያን የመምህራችን የኤልሳ ማሰሮ መርዝ አለባት ብለው እስከሚናገሩ ድረስ ማለት ነው።
እንዲህ ይመር የነበረው እስራኤላውያን ሊበሉት ያልቻለውን እንዲህ ብለው በሚነጋገሩ ጊዜ ደቀ መዝሙሩን በዱቄት አላትንና ስጣቸው አለው። በዚህን ጊዜ ሲቀምሱት መሮ የነበረው ያ በዱቄት ሲላትን ጣፋጭ ሆነ፣ ለምግብነት የሚስማማ ሆነ። ለዚህ ነው የኤልሳዕ ልሁክት ነሽ ብሎ ሊቁ አባ ሕርያቆስ እናታችን ቅድስት ድንግል ማርያምን የተናገረው። በመንፈስ ቅዱስ በተላተነ ሕይወት እናታችን ቅድስት ድንግል ማርያምን ለሚጠራት፣ ወላዲተ አምላክ ለሚላት፣ ሰዓሊተ ምሕረት ለሚላት፣ እመብርሃን ለሚላት ምልዕተ ውዳሴ ምልዕተ ክብር ድንግል ማርያም ሕይወቱን ታጣፍጥለታለች። ለእኔና ለእናንተ እግዚአብሔር በመንፈስ ላላተነን መንፈስ ቅዱስን ለእኔና ለእናንተ በልጅነት ላደን የእመቤታችን ስም ይጣፍጠናል። በመንፈስ ቅዱስ ባላተነ ማንነት ባልጣፈጠ አንደበት እመቤታችን ልትጣፍጥ አትችልም። ለዛ ነው መንፈስ ቅዱስ የራቃቸው እህቶቻችን ወንድሞቻችን የእመቤታችን ስም ሲጠራ ያቺ የኤልሳዕ ልሁክት ትመራቸዋለች። ያቺ የኤልሳዕ ልሁክት ስሟ ሲጠራቸዋል። መርዝ ወላዲተ አምላክነት፣ መብርሃንነት፣ ሰዓሊተ ምሕረትነት ያላመነ ትውልድ ይሞታል። ይህንን መቀበል የሚያቅታቸው ለምን ነው ካላችሁ፣ በመንፈስ ስላላደጉ ነው። በመንፈስ ስላልተላተኑ ነው። የኤልሳዕ ማሰሮ የምጣፍጠው በዶቄት ስትላተን አይደል? ያላተኑ የመንፈስ ቅዱስ ምሳሌ ነው አይደል ያሉ የኔታ ሲተረጉሙት፣ ያላተኑ የመንፈስ ቅዱስ ምሳሌ ነው። ይመር የነበረው ያ እስራኤላውያን እንዳይመገቡት፣ ለራባቸው እንዳይደርስላቸው፣ ምግቡ ከጉረራቸው እንዳይወርድ ያደረጋቸው ያ ምሬት ደግሞ ኃጢአት ነው፣ መርገም ነው። በአዳም በኩል በመጣው አዳም በሰራው ኃጢአት በኩል የመጣ የኃጢአት ምሬት ነው። የኃጢአት ምሬታችን ሕይወታችንን ቀን ተቀን ዕለት ተዕለት በመንፈስ ቅዱስ እንዳንመራ ያደረገን፣ በሰይጣን ቀንበር የጠመደን ያ መራራ ሕይወት የጣፈጠባት እናታችን ቅድስት ድንግል ማርያም ናት። የኔና የእናንተ ሕይወት ነገም ዛሬም የሚጣፍጠው የሚሰምረው እመቤታችን ቅድስት ድንግል ማርያም በተገራ በመንፈስ ቅዱስ በላተነ ሕይወት ውስጥ ስትጠራ ነው። አንዳንዳችን እኮ ቤተ እግዚአብሔር የምንመጣው በመንፈስ ቅዱስ ተላትነን መንፈስ ቅዱስ ጠርቶን ላይሆን ይችላል። እንዲያው ዝም ብለን እግዚአብሔር በትዕግስቱ በይቅር ባይነቱ ወደ ቤቴ አትግባ ብሎ የማይከለክል ቸር የባህሪ አምላክ ነውና የመንፈስ ቅዱስ ሀብትነት፣ የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ስጦታ ተሰጥቶን ሳለ ያንን በኃጢአት አምረነው በኃጢአት እንዳይቀመስ አድርገነው ወደ ቤተ እግዚአብሔር እንመጣለን። ቤተ እግዚአብሔር ስንመጣ ግን ክርስቲያኖች ያ የመረረ ሕይወታችን በድንግል ማርያም ይጣፍጣል። ያ የተራበው ማንነታችን በድንግል ማርያም ይጠግባል። ድንግል ማርያም የሕይወት ማዕድ ናት። የሕይወት እንጀራ፣ የሕይወት ምግብ ኢየሱስ ክርስቶስ የሚሰራባት፣ የተራበ ሕዝብ የሚጠግብባት፣ የተቸገረ ሕዝብ ችግሩን የሚያርቅባት። እስራኤላውያን ችግራቸው ራቀላቸው። አያችሁ፣ እስራኤላውያን ችግራቸው ሕይወታችን ሊቋጭ ነው አበቃ ሲሉ ሕይወታቸው እንዲቀጥል የኤልሳዕ ልሁክት ምግብ አዘጋጀችላቸው። የኤልሳዕ ልሁክት እናታችን ቅድስት ድንግል ማርያም የእስራኤልን ችግር መከራ ያራቀች፣ የኔና የእናንተን እስራኤላውያን ዘነፍስ የምንባል
ያላየነውን እንድናይ ያጣናውን እንድናገኝ ያደረገች ትምክህተ ኩልነ ሁላችን የምንመካባት ስሟ የሚጣፍጥ ወደ መንግሥተ ሰማያት የመምራት ኃይል ያለው መራራውን ዓለም የሚያጣፍጥ ታስታውሳላችሁ። ኤልሳ በኢያሪኮ መንደር ብቅ ሲል አዲስ ማሰሮና ጨው ጨምራችሁ አንጡልኝ ብሎ የተናገራት አዲሷ ማሰሮ ዝገት የሌለባት የጣፈጠ የአልጫውን ዓለም ያጣፈጠ ፄው ኢየሱስ ክርስቶስን ይዛ የተገኘች እሷ አይደለም? ይወልዱ የነበሩ የሚመክኑት ወላድ የሆኑባት የታመሙ የቆሰሉ የተፈወሱባት ከመዚህ በእግዚአብሔር አጣምክዎ እግዚአብሔር እንዲህ ያጣፈጥኩት እንዲህ ፈወስኩት ይላል ብሎ ያንን መራራውን ውሃ የሚያጣፈጠባት የኤልሳ ልሁክት የኤልሳ ማሰሮ እናታችን ቅድስት ድንግል ማርያም ናት። በትዳር ዓለም የምንኖር ትዳራችን የሚጣፍጠው የመረረው የትዳር ዓለም የሚጣፍጠው በድንግል ማርያም በኩል ነው። በንግዱ ዓለም በቢዝነሱ ዓለም በልዩ ልዩ የሥራ መስክ ተሰማርተን የምንኖር ስራችን ስኬት የሚኖረው ውጤታማ የምንሆነው በእናታችን በድንግል ማርያም በኩል ነው። ያለ እናታችን ያለ ቅድስት ድንግል ማርያም የሰማይ በር አይከፈትም፣ ምድርም አትቀደስም፣ የአብርሃም ዘርም ከፍ ከፍ አይልም። አብርሃም ከፍ ከፍ ያለው በእናታችን በቅድስት ድንግል ማርያም በኩል ነው። ምድርም የተቀደሰችው በእናታችን በቅድስት ድንግል ማርያም በኩል ነው። ከምድር እስከ ሰማይ ስረዊሃ ዘበምድር ዋይጹቂሃ ዘበሰማይ ስሮቿ በምድር ዘልቀው የሚገቡ ጫፎቿ ቅርንጫፎቿ በጽርሐ አርያም በሰማይ ያሉ ከምድር እስከ ሰማይ የምትደርስ ያቺ እናታችን ቅድስት ድንግል ማርያም ናት። ምድራዊ ሁነን ሰማያዊ የምንሆንባት ከምድር ወደ ሰማይ የምንወጣባት ወደ ሥላሴ ወደ ኢየሱስ ክርስቶስ መንበረ ጸባዖት የምንመሰጥባት መንሰላላችን እርሷ ናት። የመረረው ሁሉ የሚጣፍጥባት፣ የጠፋው ሁሉ የሚገኝባት፣ የደከመ የሚበረታባት፣ ያዘነ ቀና የሚልባት፣ ልጅ አጣ የምታለቅስ እናት ልጅ የምትታቀፍባት፣ ትዳሩ የተበላሸበት ዓላማ የጠፋበት ተስፋ የቆረጠ ክርስቲያን ተስፋ የሚሰንቅባት እናታችን ቅድስት ድንግል ማርያም ናት። ሁሉ ነገር በሷ የሆነ ሰማይና ምድር ሊወስኑት የማይገባውን ሰማይና ምድር የማይወስኑትን አድማስና አድማስ የማይገቱትን እርሱን ወስና የተገኘች እሳተ መለኮቱ ያላቃጠላት እሳተ መለኮትን ወልዳ እኔና እናንተን ከኃጢአት ብርድ ያላቀቀች እርሷ ናት። ለዛ ነው የኤልሳ ልሁክት ያለ አባ ሕርያቆስ አንቺ የኔ የኤልሳ ልሁክት ነሽ አለ። ኃጢአት ቢያመረይ ታጣፍጭኛለሽ፣ ቢርበይ ሕይወት የሚሆን የሕይወት እንጀራን ይዘሽ ትመጭልኛለሽ፣ ቢጠማኝ የሕይወት መጠጥን ይዘሽ ትመጭልኛለሽ፣ አንቺ የኤልሳ ልሁክት ነሽ አለ ሊቁ። ኤልሳ ልሁክት ባዝን ባለቅስ እንሜያን ልታብሽልኝ ሬሪተ ልብ አንቺ ነሽና ትመጫለሽ። ያንን ያለቀሽው እንባ ያ በግብፅ ያፈሰሽው ልቅሶ ያ የኔ ልቅሶ ነው። ስለ እኔ ነው ያለቀሽው፣ ስለ እኔ ነው ያነባሽው እና አንቺ የኤልሳ ልሁክት ነሽ፣ በሕይወቴ ሁሉ አንቺ ነሽ ይላል ሊቁ አባ ሕርያቆስ። የኔና የእናንተም መንገዳችን የተከፈተ በእናታችን በቅድስት ድንግል ማርያም ነው። ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አይደለ እኔ መንገድ ነኝ ብሎ ክርስቶስ የነገረን? ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አይደለ እኔ የሕይወት እንጀራ ነኝ የሕይወት መጠጥ ነኝ ያለ ክርስቶስ። እንዲያ ያለን እኮ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። የእግዚአብሔር ከተማ እናታችን ቅድስት ድንግል ማርያም ሁና ነው እርሱ ወደ እኔ ኑ ብሎ እንዲጠራ ያደረገችን። አባ ሕርያቆስ አንቺ የኤልሳ ልሁክት ነሽ አለ።
መራራውን የምታጣፍጥ፣ የተራበን የምትመግብ፣ የተጠማን የምትመግብ፣ ፍቅር ያጣን ማህበረሰብ በፍቅር የምትጠምድ፣ የተጠላላን የሚግፋፋን ማንነት ወደ አንድ የምታመጣ ንግሥተ ኩሉ ዓለም የሰማይም የምድርም ንግሥት ንጉሥ ክርስቶስን ይዛ የተገኘች ያዕቆብ በራእዩ መላእክት ሲወርዱባት እግዚአብሔር ከላይ ተቀምጦ የሰው ልጅ ደግሞ ሽቅብ ሲወጡባት ያያት በሎዛ በዛ በዓለቱ በድንጋዩ ላይ የተተከለች የወርቅ መንሰላል እርሷ ናት። እስከ 10ኛው ማዕረግ ድረስ ከፍ ያልንባት፣ ከመላእክት ማዕረግ በላይ የዋልንባት፣ ትናንትና ተሸክመነው የነበርነውን ኃጢአት ኑ ወደ እኔ እናንተ የሸክም የከበዳችሁ ሸክማችሁን ልቀበላችሁ ብሎ ስለ እኔና ስለ እናንተ የኔና የእናንተን ኃጢአት ያስተሰሪ ዘንዳ የኔና የእናንተን ሞት ይሞት ዘንዳ የሕይወት ምግብ ኢየሱስ ክርስቶስን የወለደችልን እሷ ናት። ስለዚህ እግዚአብሔር አምላካችን ኢየሱስ ክርስቶስ በእናታችን በድንግል በማርያም በኩል ሕይወታችንን ያጣፍጥልን፣ የመረረውን ሁሉ ጣፋጭ አድርግልን። ይቆየን። ወስብሐት ለእግዚአብሔር። የኤልሳ ማሰሮ በሚል ኃይለ ቃል ለተወሰነ ደቂቃ እንማማራለን። የኤልሳ ማሰሮ በሉ እስኪ። የኔታ ቅዳሴዋን ሲያሰሙን ሲተረጉሙልን ከሰማነው ኃይለ ቃል ውስጥ አንዱ የኤልሳ ማሰሮ ነው።